አሁን ደግሞ ከቀደምት ነገሮችን እንመለስና ያው ጋዜጠኛ የታሪክ ተመራማሪ ገነነ መኩሪያ ምክንያቱ ባልታወቀ ምክንያት ህይወቱ አልፏል። አልፎ ያው ረጅም ጊዜ ተቆጥሯል። እሱም በጋራ በመሆን በመንቀሳቀስ የተለያዩ ስራዎችን በመስራት የገዳዮቹ ማንነት ወይም ደግሞ የሞተበትን ምክንያት ለማጣራት ጥረት እናደርጋለን። በትላንትናው ፕሮግራም ላይ አንድ ያንን ታሪኮች የሚከታተሉ እኛን ጨምሮ ማለት ነው ለሐሴት የሚዳረግ ጥሩ ዜና አውጥተሃል። የገነነ መኩሪያ ገዳይ ስለ ግድያ የሚያውቅ አንድ ሰው ተገኘ ብለህ ነበረ። ማንነቱንና እስቲ ስለ ሁኔታው ዘርዘር አድርገህ ልትነግረን ትችላለህ? በጣም ጥሩ። እንግዲህ ምንድነው መሰለህ የኢትዮጵያ ባንው የገነነ መኩሪያን ገዳይ በተመለከተ ይሄ ሐሳብ ያለው ሰው አውቃለሁ የሚለው ሰው ለሚመለከተው አካል ለመርማሪ ቡድን ሊሆን ይችላል፣ ለከፍተኛ የበላይ አካሎች ሊሆን ይችላል ቀርቦ ጉዳዩን እንዲያሳውቅ ከተደረገ በኋላ ወደፊት ምን ገልጸው ይሆናል። ለሰውየውም ጥንቃቄ ለሰውየውም ደህንነት ሲባል ማለት ነው። በዚህ አጋጣሚ ከኢትዮጵያ ፌዴራል ፖሊስ ጀምሮ ከከፍተኛ ኃላፊዎች ጀምሮ ስለ ገነነ ጉዳይ እንደገና ዳግም ተቀስቅሶ ይህንን ነገር አቅጣጫ እንዲይዝ ተጠርጣሪዎች በቁጥጥር ስር እንዲውሉ ብዙ ምርመራዎች እንዲካሄዱ እየተደረገ ያለው እንቅስቃሴ በጣም አስደሳች እና የሚያበረታታ ሊመሰገኑበትም ይገባል እና ስለዚህ ጉዳይ ገዳዩን አውቃለሁ የሚል ሰው ተገኝቷል። ግን ማነው? ለጊዜው ይቆየና ማንሻ፣ ምክንያቱም ለሰውየው ደህንነት ሲባል ወደፊት ምን ገልጸው ይሆናል። በዚህ ዙሪያ እንደው አንድ ጽሁፍ ዛሬ የእናንተን የድምፅ ቅጂ በማውጣት የምትታወቅ ኤልሳቤት ይላል፣ በሴት ስም ነው ፕሮግራሙ የፌስቡክ አካውንት የተከፈተው። እዛ ላይ በትላንትናው ፕሮግራም ሰርተ የነበረውና በዋና ተጠርጣሪነት የድምፅ ቅጂውን ሰጥቷል ወይም አውጥቷል ብለህ የገለጽክልን ግለሰብ እኔ አይደለሁም እኔ ነኝ ይላልም ተብሎ አይጠበቅም። ለነገሩ እኔ አይደለሁም ብሎ ነበር። ምን ያህል እርግጠኛ ነህ ግን ያ ግለሰብ ስለመሆኑ? በጣም ጥሩ። እንግዲህ መጀመሪያ መነሻ ያደረኩት የእናንተን ፕሮግራም ነበረ። አንድ ሰው ስልኩን ይነካካ ነበር የሚል በደፈናው ነው የገለጻችሁት። ከዛ በኋላ ማጣራት ወደሚገባኝ ሂደት ሄድኩኝ። ጉዳዩን ሳጣራ በመጀመሪያ የገነነን ወንድም ነበር ያነጋገርኩት፣ አለማየሁን። የሞተ ዕለት ገና ጠዋት እንግዲህ እነሱም ወደ በሩ ዝግ ነበረ። በጠዋት ነበር የደረሱት አሌክስም። በኋላ ነው የተከፈተው ከረፈደ በኋላ። ከዛ በኋላ ሲገቡ በስም ሰላም የምትባል የባለቤቱ እህት ጋር ሆነው ይሄ ትላንት ስሙን ያነሳሁት ሰው ስልኩን የገነነን ስልክ ይነካኩ ነበረ። ያያቸውም አለማየሁ ነው ባይኑ በብረቱ። ከሱ ጋርም ከአለማየሁም ጋር ቤተሰቦቹ ነበሩ፣ አይተውታል። በጣም የሚያሳዝን ነው። አማን በዚህ ጉዳይ ላይ ደውዬለት አውርተናል። በጭራሽ ምናምን ብሎ ለማስተባበል ሞከረ። አድርጌያለሁ ማለት አይችልም። ነገር ግን ብዙ ነገሮች ነግሮት ነበረ አሌክስ። እዛ ቤት ውስጥ አንደኛ ገነነን አያውቀውም። አንድ ቀን ፎቶ ተነሳ እንጂ ያስተዋወቃቸውም ሰይድ ነው። የሚያውቀው ነገር የለም። ከዛ በተረፈ ግን ይሄ ሰውዬ በጣም ገነነ ማለት በቃ መላው ኢትዮጵያዊ የሚከታተለው ሰው አብዛኛው በሚሊዮን የሚቆጠር ሰው የሚወደው ትልቅ ሀብት ነው። ትልቅ እውቀት ነው። ትልቅ የታሪክ ላይብረሪ ነው። ትልቅ ፈላስፋ ነው። ትልቅ የኢትዮጵያ ስልጠና የእግር ኳስ የገባው እያንዳንዱን ታሪክ ሙዚቃ ብትል የፈለከውን ነገር ብትል ከንየቀኑ ከነሳ ከንዱ የሚገልጽልን
ገነነን ከዚህ በኋላ ማግኘት በጣም ከባድ ነው በአጭር ጊዜ ውስጥ እና የሟችን ስልክ ለምን ትጎረጉራለህ? ይሄ ማለት ባለፈው ጊዜ ስለ ካሳ የሚያወራበት ከአብዱራዛቅ ናይጄሪያ እኔ ሲጫወት ነው የማውቀው ናይጄሪያን እና አንድ ቅጽል ስም አለው ሮዝ እና ሮዝ እያለ ነው የሚያወራው። ምን ያስፈልጋል አሁን ይህንን ማውጣት? እና እኔ ከካሳዬ ጋር ታረቁ የሚል የ6 ደቂቃ ነው ያወራነው መሰለኝ እና አውቀዋለሁ ያወራነውን ነገር። ለካ የገነነ ስልክ ይቀዳል ለካ እኔ አላውቅም፣ ግን ችግር የለውም እሱ ስለ መፈንቅለ መንግስት አይደለም የምናወራው ወይ ስለ ሌላ ነገር አይደለም የምናወራው፣ ስለ ኳስና ስለ እርቅ ነው፣ ሌላ ነገር የለውም። ግን የኔ ችግር የለውም። ለምንድን ነው ይሄ የተፈለገው? በዛ ላይ እንዳልኩ እኔ ቲክቶክ የለኝም። አሁን ያልከው ስም ማን እንደሆነ ግልጽ ነው። ገባ? የቤተሰብ አባል አይደለሁኝም ምናምን ሴት ነገር መስለው እኔ ቤተሰብ አይደለሁኝም፣ ግን ይሄንን ነገር ሳወጣ ቤተሰብ ነች ትሉኛላችሁ ምናምን። ዋናው አሁን አጀንዳውን ዳይቨርት ማድረግ ነው። የገነነ ጉዳይ ማን የገደለው እንዴት ሞተ የሚለው እሱ ጥያቄ ስለተነሳ ጉዳይ መለከታቸዋል የሚባሉ ሰዎች በቁጥጥር ስር ስለዋሉ ምርመራው እንደ አዲስ ስለተጀመረ እነዛን ሰዎች ነፃ ያወጣልናል በሚል ይሄን ድምጽ ብትለቅ ምንም የምታመጣው ነገር የለም፣ አታመጣም። ትርፉ ትዝብትና እንትን ብቻ ነው። ይሄም ደግሞ በህግ የሚያስጠይቅ ነገር ነው። ማንም ይሄንን ነገር የሚያወጣው እንዴት ነው የሚወጣው ምናምን አብረን እናየዋለን። ትንሽ ጊዜ ጠብቅ አማን። በእውነት ነው ነገር ይሄንን ጉዳይ የሚያጣራ አካል ስለያዘው ሌላ አካል ስለያዘው ይጋለጣሉ። ይሄንን የሚጽፉ ሰዎች፣ ይሄን የሚያወጡ ሰዎች እና ምን ያስፈልጋል? አንድ ሰው ከተሰቃይቶ ከሞተ ከቤት አውጥተህ ከጣልከው በኋላ ብዙ ታሪኮቹን ከእንትን እንዲደመሰስ ካደረክ በኋላ ምን አደረገ? እንደገና ደግሞ ድምፁን የምታወጣውና ከሱ ጋር የነበሩ ወዳጆችን የሚያጣላ ተግባር የሚያዝኑበት እዛ ላይ ከሚያነሳቸው ለምሳሌ በካሳዬ ዙሪያ ሲያወራ ከሮዝ ጋር የሚያነሳቸው ሰዎች አሉ። አንዳንዶቹን አላውቃቸውም፣ አንዱን አውቀዋለሁ ስሙን ባይገልጸውም ማለት ነው። በጣም አዝኖ ነው የደወለልኝ። ለገነነ ፍቅር አለው። ምን ያስፈልጋል እስቲ ይሄ ሁሉ ንገረኝ። ሰውና ሰውን ማባላት፣ በዛ ላይ የሞተን ሰው ምን እንደደረሰበት እናውቀዋለን። ምን አይነት ስቃይ ውስጥ እንደነበር እናውቃለን። ምን አደረገ? ምን በደለ? እና በእውነት በጣም የሚያሳፍር ነው። እኔ እንዴት እንደምገልጸው አላውቅም። ሰውን እንግዲህ አንድ ጊዜ ትበድለዋለህ፣ ትገለዋለህ፣ ምን ትለዋለህ። ሰውን እንዴት 2 3 ጊዜ 4 ጊዜ እንትን ታደርገዋለህ? እኔ ወደ ፖለቲካው ቀላቀልክብኝ እንዳትለኝ እንጂ አንድ ነገር በዚህ አጋጣሚ ልንገርህ። ኢንጂነር እምብዛ ታደሰ ዘፋኝም ነው፣ አርቲስትም ነው፣ ኢንጂነርም ነው። የቴሌኮሙኒኬሽን በጣም ጭንቅላቱን ልነግርህ አልችልም። ስለ ኢንቨስትመንት ስለ ሁሉም ነገር አዋቂ ነው። የመቀሌ ልጅ ምንድን ነው የሆነው? ለማረጋጋት ህዝቡን ለማሰራት ኢንቨስትመንት እንቅስቃሴዎችን ለማስጀመር በ2013 ሄዶ መቀሌ ውስጥ ስኳድ ገዳዮች አሉ ክብሪት የሚባሉ 8 ቦታ ቆራርጠው ገደሉት። ይሄን ልጅ በሚያሳዝን ጭካኔ ጅብ በላው። የተወሰኑ አጥንቶቹን ለቃቅመው ጓደኞቹ ነከበደ ቀበሩት። ከዛ በኋላ ከቀበሩት በኋላ የኢትዮጵያ መከላከያ ሰራዊት 2013 ነሐሴ ሰኔ ላይ ለቆ ሲወጣ ትግራይን ከተቀበረበት ገብርኤል ቤተክርስቲያን ማነው እንዳማርያም ነው ገብርኤል መሰለኝ ከሁለቱ አንዱ ከተቀበረበት አጥንት ነው እንግዲህ የተቀበረው። ባንዳ እዚያ አይቀበርም ብለው አውጥተው ጣሉት። የገነነ ነገር እንደዛ ነው ይመስለኝ። ሬሳው ባይወጣ ምን ባይል አሁን እንደዛ ባይሆን እንደ ከንትና ጋር የሚለያቸው እንደገና ሞቶም እረፍት ይነሱታል። በድምጽ ያወራውን ነገር እንደገና እያወጣ እየመዘስክ ከሰዎች ጋር ለምሳሌ ሆቴል ሲገባ ከቤት ወጣሁ ብሎ ያወራው ማን ነው? አንተም ኢንተርቪው አድርገዋል። ካሳዬ ነው አይደል? ካሳዬ ሳንቲም ሰጥቶታል።
ካሳዬ በጣም ልበ ንጹህ ሰው ነው አውቃለሁ። እውነት ለመናገር በጣም ጥሩ ሰው ነው። ግን የፈለገ ነገር ቢሆን እንደ ሰው ይሰማሃል፣ የሚሰማህ ነገር አለ። ምንድን ነው ዓላማው? እነዚህ ሰዎች ለምን አይተውትም? ለምን አይተውትም? እንደው ካነሳልኝ አይቀር በዚህ ዙሪያ ትላንትና እንዳነሳው ከሚመለከተው አካል ፍቃድ ከተገኘ የገኒን አስክሬን ወደ ውጭ ልኮ የማስመርመር ሀሳብ እንዳለ ገልጸልን ነበረ። ያው በአንድ ቀን መቼስ ብዙ ነገሮች ይለወጣሉና ዛሬስ ምን አዲስ ነገር አለ? ይሄ ነገር ምን ያህል እርግጠኛ ነውስ? የወጪውንስ ምን ለማድረግ አስባችኋል? ጥሩ ጥያቄ ነው። አጋጣሚ ሐሙስ ቀን ከአቅም በላይ በሆነ ምክንያት አልሄድኩኝም። ቀጠሮ ቀን ዓርብ ዕለት ሲሄድ አቃቤ ሕጎቹ ስራ ስለነበራቸው አላገኟቸውም። ለነገ ሰኞ ነው የተቀጠርነው። በእርግጠኝነት ከ90% በላይ ያቀረብነው ጥያቄ ቤተሰቡም ጭምር ነው ያቀረበው። ግን ያው ገነነ በጣም ወዳጄ ነው፣ ላንተም ከኔ ቀደም ብለህ ነው የምታውቀው ገነነን። ስለዚህ የሱ አስክሬን ወጥቶ በገለልተኛ አካላት እንዲመረመር ድጋሚ ያቀረብነው ጥያቄ በበላይ ኃላፊዎች ተቀባይነት አግኝቶ ተመርቶበታል። ስለዚህ በነገው ዕለት ውሳኔውን እንሰማለን። ጥሩ ውሳኔም እንደምንሰማ እርግጠኛ ነኝ። ጓደኞቹ፣ ወዳጆቹ በሀገር ውስጥም በውጭም ያሉ ራሳችን ወጪውን ሸፍነን ብለው የተለያዩ ሆስፒታሎችን በውጭ ሀገር ያሉ እየጠየቁ ነው፣ የዋጋ እንትናቸውን እያነጻጸሩ። ስለዚህ በነገው ዕለት በምናገኘው መልስና ደብዳቤ መሰረት ተነስተን በየትኛው ሀገር ይመርመር የሚለውን ነገር እንግዲህ ከሰሞኑ የሚወሰን ይሆናል እና በነገው ዕለት ሰኞ ነው። ነገ እንግዲህ ዛሬ እሑድ ነው፣ ነገ ነው ሰኞን መልስ የምናገኘው። እንግዲህ ይሄ ፕሮግራም ነው ሲተላለፍ ነገ ከነገ ወዲያ ከሆነ እንትን ላይ እንዲገባ ብዬ ነው፣ ከግምት ውስጥ እንዲገባ ብዬ ነው። ዛሬ እሑድ 8 ይመስለኛል ባልሳሳት በኢትዮጵያ እና ለነገ ጥቅምት 9 ማነው ህዳር 9 ነው የተቀጠርነው።